በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳዊ የተሰኛችሁ የእግዚአብሔር ሰዎች እንደምን ዋላችሁ፣ እንደምን ቆያችሁ፣ እንደምን አደራችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ እስኪ ስለ ማማተብ አሁን ለምሳሌ ስንጀምር አማትበን ነውና የጀመረው ካጀማመራችን እንዴት ማማተብ ምን ጥቅም አለው? ማማተብ የሚለውስ ምን ትርፍ አለው? ምን ትርፍ ሊያስገኝ ይችላል? ዝም ብለን ነው እንደዚህ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለን የምናማትበው? ይህንን ነገር ትንሽ በአቅማችን ወይንም በተማርነው ልክ ትንሽ አይተን እንጨርሳለን ማለት ነው። የሚጠቅማችሁ ከሆነ ማየት ትችላላችሁ። ካልጠቀማችሁ ደግሞ አይጠቅመንም ብላችሁ የምታስቡ ከሆነ ደግሞ ዞር ማለት ይቻላል ማለት ነው። ማማተብ እንግዲህ በኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ ትምህርቷ ውስጥ ከኃጢአት ራስን ለይቶ በንስሐ በጸሎት በጾምና በቅድስና ህይወት ከእግዚአብሔር ጋር ለመኖር የሚደረግ ምንድነው? መንፈሳዊ ተጋድሎ ነው። አሁን ለምሳሌ አንድ ሰው ሲያማትብ ዝም ብሎ አይደለም እያማተበ ያለው፣ ተጋድሎ አለው ውስጡ ማለት ነው። ይሄ መንፈስ ቅዱስ ይሄ ጋኔኖች ምናምን ምን ይሉታል ማለት ነው? ይፈታተኑታል። በቃ እንደ ማማተብ እንዳይችል ማለት ነው። እና ይሄን ሁላ ሲያልፍ አሁን ዝም ብሎ አንድ ሰው አማትቦ ብቻ የሚጨርሰው ነገር አይደለም። ከዛስ ካማተበ በኋላ ደግሞ ምን አለ? ንስሐ አለ፣ ጸሎት አለ፣ ጾም አለ፣ በቅድስና ህይወት ደግሞ መመላለስ ከእግዚአብሔር ጋር መታረቅ ምናምን አለና ዝም ብለን ይሄ አማትበን ብቻ ምንተው ብቻ አይደለም። ማማተብ እንደው ጅማሬ ነው ማለት ነው። እየገባን ስለምናየው ማማተብ የሰውን ልብ ከዓለማዊ ፍላጎት ወደ እግዚአብሔር ይመልሳል። ምን ማማተብ ማለት ነው? ማማተብ የዓለማዊ ፍላጎት ያለው ሰው አለ አይደል? ያንን ወደ እግዚአብሔር ይመልስልናል። ያሰባችሁ ሰው ማማተብ ዝም ብሎ ማማተብ አይደለም። ዓለማዊ ፍላጎታችንን ወደ እግዚአብሔር ምን ይልልናል? ይመልስልናል። እሺ አንደኛ ብለን ወደ 9 ነጥቦች አሉ። አንደኛ ብለን እስኪ ማማተብ ሰውን ወደ እግዚአብሔር ያቀርበዋል። አንድ ምን ማማተብ ሰውን ወደ እግዚአብሔር ምን ይሏል? ያቀርበዋል። ኃጢአት ሰው ከእግዚአብሔር ያርቀዋል አይደል? ኃጢአት ሰውን ከእግዚአብሔር ያርቀዋል። ማማተብ ግን ወደ እግዚአብሔር ምን ይሏል? ይመልሰዋል። እንዴት? እስኪ መጽሐፍ ቅዱስ ጥቅስ ወደ እግዚአብሔር ቅረቡ ከዛስ እርሱም ወደ እናንተ ይቀርባል ይላል። የት? ያዕቆብ መልእክት ምዕራፍ 4 ቁጥር 8 ላይ ማለት ነው። ያያችሁ እኛ ትንሽ ስንቀርብ እኛ ትንሽ አማትበን ከዛስ ንስሐ ገብተን ጸሎት አድርገን ስንጾም ምን ይላል? እግዚአብሔር ደግሞ እየቀረበን ነው የሚሄደው። ከኛ ትንሽ ነገር ነው የሚፈልገው ማለት ነው። ማን? እግዚአብሔር። ስለዚህ ወደ እግዚአብሔር ቅረቡ ከዛስ እርሱም ወደ እናንተ ይቀርባል ማለት ነው። እኛ ትንሽ ስንቀርብ እግዚአብሔር በደንብ ይቀርበናል። ማማተብ ደግሞ ማማተብ ሰውን በጸሎትና በንስሐ ወደ እግዚአብሔር እንዲቀርብ ያደርጓል። ስለዚህ ምንድነው ማማተብ? ይሄ በራፍ ነው ማለት ነው። በር ነው። ስለዚህ በሩ ላይ ዝም ብለን ቁመን መቅረት የለብንም። ምን ማለት አለብን? መግባት አለብን። ወደ ውስጥ መግባት መመላለስ አለብን። ስለዚህ ማማተብ ሰውን በንስሐ በጸሎት ወደ እግዚአብሔር እንዲቀርብ ምን ያደርገዋል? ይረዳዋል። ልብን ይለውጣል ደግሞ ማማተብ። አስባችሁታል? ይሄ አንዳንድ ጊዜ በዓለማዊ ነገር የደነደነ ልብ ያላቸው ሰዎች ይኖራሉና ያንን ምን ይላል ማለት ነው? ይለውጥልናል። ምን ማማተብ ምን ይልናል? ይለውጥልናል። ህይወትን ይቀይራል ደግሞ ማማተብ። ይህ የተበላሸ ህይወት፣ ተስፋ የቆረጠ ህይወትን ምን ይልናል? ይለውጥልናል። መለወጥ ይችላል። የመለወጥ አቅም አለው። ምክንያቱም ይሄ ዝም ብሎ ማማተብ አይደለም። ውስጡ ያለው ቃል አለ። ከዛስ ደግሞ ትምህርተ መስቀል ነው። ደግሞ ህይወትን ነው የሚቀይረው። ይሄ አንደኛው ነው። ሁለተኛው ደግሞ ከኃጢአት ይጠብቃል ይላል። እያሰባችሁና ማማተብ ከኃጢአት ይጠብቃል። አይው ማማተብ ስጋዊ ፍላጎትን ያደክማል። አንዱ ይሄ ነው። አያያችኋ? ማማተብ ስጋዊ ፍላጎታችንን ምን ይላል? ያደክምልናል። አንዳንድ ጊዜ በጣም በቃ በፍትወት ምናምን ስንቃጠል ማማተብ አለብን። በቃ ይሄ በጣም በቃ አይምሯችን ለዚህ ነገር ለዝሙት ምናምን ሲነሳሳ፣ ሰውን ለመሳደብ ሰውን ለመበደል ምናምን ሲነሳሳ ምን ማድረግ አለብን? ማማተብ አለብን። ከዛስ ሰው ኃጢአት እንዳይሰራ የመንፈሳዊ ኃይል ያገኛል። ያያችሁ? ሲያማትብ ሰው ኃጢአት እንዳይሰራ የመንፈሳዊ ኃይል ያገኛል። ይሄ መንፈስ ቅዱስ ይረዳዋል እንደማለት ነው።
መንፈስ ቅዱስ ይረዳዋል ማንን? ያንን የሚያማትበውን ሰውዬ። ስለዚህ ማማተብ ምን አለው ማለት ነው? ትልቅ ጥቅም አለው ማለት ነው። ይሄ ከስጋዊ ፍላጎት የሚያርቀን ከሆነ ኃጢአት እንዳንሰራ መንፈሳዊ ኃይል የምናገኝ ከሆነ አንድ ሰው ያያችሁታ ሰው ሊሳደብ ከሆነ ሰው ሊሳደብ ያለበትን አንደበቱን ሲያማትብበት ምን ይላል ማለት ነው? ይተዋል ማለት ነው። አይሳደብም። ሰው ሊያማ ሰው ሊደበድብ ሰው ጋር ክፉ ሊያደርግ ያሰበ ሰውዬ ሲያማትብ ምን ያይል ማለት ነው? ያ ነገር ድምጥማጡ ይጠፋል ማለት ነው። ሰው ጋር ክፉ ማድረግ የለበትም። ሰው ክቡር ፍጥረት ነው፣ ሰው የተከበረ ፍጥረት ነው ብሎ ያስባል። ከዛ በኋላ ምን ያይል ማለት ነው? ይሄን ነገር አያደርግም። ስለዚህ ማማተብ ምን አለው ማለት ነው? ትልቅ ጥቅም አለው ማለት ነው። ምን ይላል? ትጉ ጸልዩም ወደ ፈተና እንዳትገቡ ይላል። ያያችሁዋ እና ማተባለን ካማተብን በኋላ ምን እንላለን ማለት ነው? መጸለይ መትጋት አለ። ይሄም አማትበን ብቻ የምናቆመው ነገር አይደለም። ከዛስ መትጋት መጸለይ አለ ደግሞ ወደ ምን እንዳንገባ ወደ ፈተና እንዳንገባ። የት ላይ ነው ያለው? ይሄን ማቴዎስ 26:41 ላይ ማለት ነው። ያያችሁዋ ትጉና ፈተና እንዳይገጥማችሁ ወይንም ፈተና ውስጥ እንዳንገባ ምን ማድረግ አለብን? ተግተን መጸለይ አለብን። ተግተን ስንጸልይ ምን አይገጥመንም ማለት ነው? ፈተና አይገጥመንም ማለት ነው። ፈተናውን እንሻገረዋለን። ፈተናውን ድል እንነሳዋለን። ክርስቲያን ራሱን በጸሎት በትጋት ሲጠብቅ ፈተና መቋቋም ይችላል። ይሄ አለት ላይ ቤታችን እንሰራለን ማለት ነው። አለት ላይ መሰረታችን እናደርጋለን። ክርስቶስ ላይ መሰረታችን ስናደርግ ክርስቶስ ላይ መሰረታችን ስናደርግ ምን አይገጥምንም ማለት ነው? ፈተና አይገጥምንም ወይንም ያን ፈተና መሻገር ማለፍ እንችላለን ማለት ነው። ስለዚህ ክርስቲያን አንድ ፈተና ሲገጥመው ያንን ፈተና ምን ማለት ይችላል ማለት ነው? መሻገር ይችላል ማለት ነው። መሻገር ይችላል። ስለዚህ መጸለይ መትጋት ያስፈልጋል ማለት ነው። ለማንኛውም ክርስቲያን ከጸለየ ከተጋ ምን አይገጥመውም ማለት ነው? ፈተና አይገጥመውም ወይንም ፈተናውን መሻገር ይችላል። ሶስተኛ ደግሞ መንፈሳዊ ኃይል ያመጣል። ምን ማማተብ መንፈሳዊ ኃይል ያመጣል ስንል ለምሳሌ አሁን ጾም፣ ጸሎት፣ ንባብና ማማተብ የውስጥ ሰውነትን ያበረታታል። እያሰባችሁት ነው። ማማተብ ጾም፣ ጸሎት፣ ንባብና ማማተብ የውስጥ ስራ ናቸው ወይንም የውስጥ ማበረታቻዎች ናቸው። ይሄ ከላይ የምናየው ነገር ይሄ ስጋዊ ፍላጎት ብቻ አይደለም። ጾም ስንጾም ውስጣዊ መንፈሳዊ ሰውነታችን እያደገ ነው ማለት ነው። ጸሎት ስናደርግ ይሄ መንፈሳዊ ሰውነታችን ምግብ እየተመገበ ነው ማለት ነው። ንባብ ስናማትብ ውስጣዊ ሰውነታችን ወይም ውስጣዊ ነገራችን እየተበረታታ ነው ማለት ነው። እንደዚህ አይነት ሰውዬ ደግሞ ምን አይልም፣ ሰው በትንሽ ነገር አይወድቅም። ዝም ብሎ የሆነ ነገር ሲገጥመው ሊወድቅ የሚችለው ከቤተ ክርስቲያን ሊርቅ የሚችለው ምን አይነት ሰውዬ ነው? በጾም በጸሎት ራሱን ያልገነባ በማማተብ በንባብ ራሱን ያልገነባ ሰውዬ የሆነ ነገር ሲገጥመው ይወድቃል። ምክንያቱም በራሱን በመንፈሳዊ ነገር ምን አላለም ማለት ነው? ኃይል አልሰጠውም ማለት ነው። ኃይል አላገኝም፣ ኃይል አላጠራቀምም ማለት ነው። ስለዚህ ኃይልን ማጠራቀም ምንድነው? ያ ይጠቅማል ማለት ነው። ይጠቅማል። ስለዚህ እዚህ ጋር ደግሞ አንድ የመጽሐፍ ቅዱስ ጥቅስ ደግሞ ውጫዊ ሰውነታችን ቢጠፋም ውስጣዊ ሰውነት ግን ቀን በቀን ይታደሳል ይላል። ሁለተኛ ቆሮንቶስ ምዕራፍ 4:16 ላይ ማለት ነው። እና ውጫዊ ሰውነታችን ሊጠፋ ይችላል ወይንም ይሄ ብስቁልና ሊገጥመው ይችላል፣ ራቁቱን ሊሆን ይችላል፣ ወዝ ላይ ኖረው ይችላል፣ ውበት ላይ ኖረው ይችላል። ግን ውስጣዊ ግን ቀን በቀን ይታደሳል። እያያችሁራ። ስለዚህ ምን ስላለው ማለት ነው? ውስጣዊ ቀን በቀን የሚታደሰው ምን ስላለው ነው? ጾም፣ ጸሎት፣ ንባብ፣ ማማተብ ስላለው እነዚህ ሁላ ምን ይላሉ ማለት ነው? ውስጣዊ ሰውነትን ቀን በቀን ያድሱታል። ቀን በቀን ምን ይሉታል? ያድሱታል። በጣም የሚገርም ቃል ነውና ማማተብ ይሄ ደግሞ የሚገኘው ሁለተኛ ቆሮንቶስ ምዕራፍ 4:16 ማለት ነው። ማማተብ የመንፈሳዊ ሰውነታችንን ያሳድጋል። በቃ ይሄ ነው ቅድም ያልኳችሁ። ማማተብ ውስጣዊ ሰውነታችን ይሄ መንፈሳዊ አንድ ሰው ስጋዊ አካልና መንፈሳዊ አካል አለው። መንፈሳዊ አካሉ ስጋዊ አካሉ ምግብ እንደሚመገብ ሁሉ ምግብ እንደሚፈልግ ሁሉ መንፈሳዊ አካላችን ደግሞ ምን ይፈልጋል? ጾም ይፈልጋል፣ ጸሎት ይፈልጋል፣ ማማተብ፣ ንባብ ይፈልጋል። ይሄን ሁሉ ይፈልጋል ማለት ነው።
ይሄን ሁሉ ይፈልግና ከዛስ በኋላ ይሄን ካላገኘ ይሄ እንትን አይልም ማለት ነው። አያድግም ማለት ነው። እድገት አይኖረውም። መንፈሳዊ ህይወቱ ደግሞ ያላደገ ሰው ባዶ ነው ማለት ነው። ባዶነት ይሰማዋል። እሺ ሰው በትዕግስት በፍቅር በትህትና ምን ይላል? ያበረታታል ወይንም ያጠነክረዋል ማለት ነው። ስለዚህ ሰው በትዕግስት እንዲኖር ትዕግስት እንዲኖረው ፍቅር እንዲኖረው ትህትና እንዲኖረው አሁን ለምሳሌ አንድ ምሳሌ ልስጣችሁና አንድ አስቀዳሽና አንድ ሊያስቀድስ ወደ ቤተ ክርስቲያን የሄደ ሰውዬና አንድ ቤቱ ቁጭ ያለ ሰውዬን እንመልከትና ለምሳሌ ያስቀዳሹ ወይንም ሊያስቀድስ ሄደው ቤተ ክርስቲያን ቆይቷል፣ ጾሟል፣ ጸልዩዋል፣ ብዙ ነገር ተምሯል፣ ስለ ክርስቶስ ብዙ ነገር ተምሮ ነው የመጣው። ከዛ ግን ይሄኛው ቤቱ ደግሞ ያለው ሲበላ ሲጠጣ በቃ ሲደብረው በቃ እንቅልፍ ሲተኛ ምናምን ነው የቆየውና ከሁለቱ የትኞቹ ናቸው ትህትና ሊኖራቸው የሚችለው? ፍቅር ሊኖራቸው የሚችለው? ትዕግስት ሊኖራቸው የሚችለው የትኞቹ ናቸው? ያችሁራ ትዕግስት ሊኖረው የሚችለው ያስቀደሰው ሰውዬ ነው። ለምን? ደክሞታል። ዝሏል። በቃ መንፈሳዊ ሰውነቱ ብቻ ነው ያደገው። ይሄ ስጋዊ ሰውነቱ ምን አላለም ማለት ነው። የሚፈልገው ነገር አላገኝም። ስለዚህ መንፈሳዊ ሰውነቱ ነው ምን አግኝቶ የመጣው? ምግብ አግኝቶ የመጣው ማለት ነው። ስለዚህ መንፈሳዊ ሰውነታችን ምግብ አግኝቶ ሲመጣ ትዕግስት ይኖረናል፣ ትህትና ይኖረናል፣ ፍቅር ይኖረናል ማለት ነው። ያችሁና ስለዚህ ይሄኛው ቤቱ ቁጭ ብሎ የነበረው ትህትና የለውም። ለምንድን? ትህትና አልተማረም። ትህትና ነገር የክርስቶስን ትህትናውን ይሄ ቤተክርስቲያን ያለውን ነገር ምንም ተምሮ አልመጣም። ፍቅር የለውም። ፍቅር እዛ ተሰብኮ አልመጣም። ወይንም ትህትና እንዲኖር ለራስ አንዳንድ ጊዜ ጾም ያስፈልጋል። ጾም በጣም ትልቅ ነገር ነውና ያ ጾም የጾመው ለራሱ ትህትና ይኖረዋል። በቃ ይሄ ለምንድን ነው ይሄን ማድረገው ብሎ ራሱን ይጠይቃል። ለምንድን ነው እሱ ጋር መጣለው? ለምን ሂጄ ቤቴ ዳዊትን አልደግምም? ለምን መጽሐፍ ቅዱስን አላነብም? ብሎ ራሱ ላይ ሀሳብ ይመጣለታል። እና ያንን የሚያደርገው ምንድን ያደረገ ነው ማለት ነው? መንፈሳዊ ሰውነቱን የሚያሳድግ ማለት ነው። እሺ አራተኛ ደግሞ ልብን ያንጻል። ያሽቱና ልብን ያንጻል። ሰው በአለም ነገር ብዙ ጊዜ በልቡ ምን ይላል? ይበከላል። በአለም ነገር ብዙ ጊዜ ሰው ልቡ ይበከላል። ስለዚህ ማማተብ ግን ልብን ምን ይላል? ያጸዳል። የዓለም ላይ በጣም ብዙ ነገር ይፈጠራል። ለምሳሌ አንድ ሰው አለ። ሰው ሞተ ስትሉት ድንግጥ ይላል። በሌላው ቀን 2 ሰው ሞተ፣ 3 ሰው ሞተ፣ 4 ሰው ሞተ እያላችሁ ስትነግሩት ያ ሰውዬ መደንገጡ ይተዋል ማለት ነው። መደንገጡን ይተዋል። ለምን? እየለመደው መጣ። ስለዚህ ዓለም ምንድን ይላል ማለት ነው? ይሄ ትህትና የነበረን ድንጉጥ የነበረን ሰውነታችን ምን ያደርጋል ማለት ነው? ይቀይርብናል በቃ ዓለም። ስለዚህ ማማተብ ደግሞ ልብን ደግሞ ምን ይላል? ያጸዳል። ይሄ ድንጉጥ ልብ እንዲኖረን፣ ትሁት ልብ እንዲኖረን፣ የተሻለ ከሰው የተሻለ ለሰው ጥሩ የሚያስብ ልብ እንዲኖረን ያደርጋል። ምን? ማማተብ ማለት ነው። ይኸው ምን ያለ የመጽሐፍ ቅዱስ ጥቅስ ልባቸው ንጹሃን የሆኑ ብፁዓን ናቸው ይላል። ልባቸው ንጹሃን የሆኑ ብፁዓን ናቸው እግዚአብሔርን ያሉና። ያያችሁ ልቡ ንጹህ የሆነ ሰውዬ ወይንም ሰው ብፁዕ ነው ይባላል። ንጹህ ነው በቃ ቅዱስ ነው ይባላል። ለምን? እግዚአብሔርን ያያል። እግዚአብሔርን ያያል ማለት እንደዚህ ባይን ያያል ማለት ሳይሆን እግዚአብሔርን የሚያሳይ ስራ እየሰራ ነው። በቃ እግዚአብሔርን የሚያሳይ ስራ፣ እግዚአብሔርን የሚገልጥ ስራ ለእግዚአብሔር አለ አይደል? ይሄ እግዚአብሔር የፈጠረውን አላማውን እያሳካ ነው ማለት ነው። በቃ እግዚአብሔርን እያየ ነው ይባላል። አንድ ትሁት ሰው፣ አንድ በጣም በቃ በጸሎት የሚተጋ ትዕግስት ያለው፣ ፍቅር ያለው፣ ትህትና ያለው ያ እግዚአብሔርን ያያል ይባላል። እና ልቡ ንጹህ ነው ማለት ነው ያ ሰውዬ። ስለዚህ ብፁዕ ይባላል። ስለዚህ እግዚአብሔርን ያያል። ይሄ ደግሞ የሚገኘው የት ላይ ነው? ማቴዎስ 5:8 ላይ ማለት ነው። ምዕራፍ 5 ቁጥር 8 ላይ እና በጣም በቃ የሚገርም ቃል ነው። ንጹህ ልብ ለጸሎት፣ ለፍቅር፣ ለቅድስና መሰረት ነው ይላል። አያየሽዋ ንጹህ ልብ ከሌለን ጸሎት የለም፣ ፍቅር የለም፣ ቅድስና የለም። ስለዚህ ምን ሊኖረን ይገባል ማለት ነው? ንጹህ ልብ። አንዳንድ ዳዊት ምን ይላል? ጌታ ሆይ ንጹህ ልብን ፍጠርልኝ። ዳዊት ነው የሚለው። እና ንጹህ ልብን ፍጠርልኝ ይላል። ንጹህ ልብ በጣም አስፈላጊ ነው። ንጹህ ልብ ከሌለን ምን የለንም ማለት ነው? በጸሎት ብንተጋ
ለፍቅር ብንተጋ ለቅድስና ብንተጋ ምንም እንትን የለውም። መሰረቱ ምንድነው ማለት ነው? መሰረቱ ምንድነው? ንጹህ ልብ ነው። ስለዚህ ንጹህ ልብ እንዲኖረን መትጋት አለብን ማለት ነው። እሺ ስጋዊ ፍላጎትን አምስተኛው ደግሞ ስጋዊ ፍላጎትን ያስገዛል ይላል። ስጋዊ ፍላጎት እንዴት አድርገን ነው የምናስገዛው? ወይንም ሰው ስጋዊ ፍላጎትን ካልተቆጣጠረ በኃጢአት ይወድቃል። ያያችሁት ነው። ሰው ስጋዊ ፍላጎቱን ካልተቆጣጠረ ወይንም ስጋዊ ፍላጎቱን ወደ መንፈሳዊ ፍላጎት ካልለወጠው በኃጢአት ይወድቃል። ምክንያቱም ይሄ ስጋችን ሁል ጊዜ ልብላ፣ ልጠጣ፣ ልዘሙት፣ በቃ ብዙ ነገር ልይ ነው የሚለው። በቃ ዝም ሁል ጊዜ ማለት ነው። ሁል ጊዜ አዲስ ነው የሚሆነው። መንፈሳዊ ኃይል መንፈሳዊ ሰውነታችን ግን ወይንም መንፈሳዊ ሰውነት ሊኖርን ይገባል። ያ መንፈሳዊ ሰውነት ምን ያደርጋል? ይሄ ልብላ ሲል ልጹም ይላል። ስለዚህ ሁለቱ እኩል መሄድ አለባቸው ማለት ነው። ያሽዋ ስለዚህ ኃጢአት ይሄ ስጋዊ ፍላጎትን ስንቆጣጠረው ከኃጢአት እንድናለን ማለት ነው። ያሽዋ ይሄ መንፈሳዊ ፍላጎቱን መምጣት አለበት። ስጋዊ ፍላጎቱ ብቻ ሮቴት ማድረግ የለበትም። በቃ ህይወታችንን ማለት ነው። ማማተብ ግን ራስን መግዛት ያስተምረናል። አያሽዋ ስናማትብ ወደ ማማተብ ስንሄድ ራስን መግዛትን ምን ይላል? ያስተምረናል። ስለዚህ አንድ ሰው ራሱን መግዛት ይችላል ማለት ነው። በምን? በማማተብ። አንደኛ ቆሮንቶስ ምዕራፍ 9 ቁጥር 27 ላይ ምን ይላል? ሰውነቴን እገስጻለሁ አስገዛውማለሁ ይላል። ማን? ጳውሎስ። ያሽቱራ ሰውነቴን ገስጸዋለሁ ከዛስ አስገዛውማለሁ። በቃ ይሄ ሰውነታችን መገሰጽ አለብን። ይሄ ሰውነታችን አንዳንድ ጊዜ በጣም ልቅ መሆን የለበትም። አንዳንድ ጊዜ ሰብሰብ ማለት አለበት። ሰብሰብ ካላል ምን አይልም ማለት ነው? ኃጢአት ይሰራል ወይም በኃጢአት ይወድቃል። ስለዚህ ማስገዛት አለብን ወይም መገሰጽ አለብን። ይህ ማለት ሰው ፍላጎቱን በመንፈሳዊ እንዲመራ በመንፈስ ቅዱስ እንዲመራ ያደርገዋል ማድረግ ማለት ነው። ስለዚህ ልብላ ሲል አንድ አልፎ አንድ ልጹም ወይንም ሮብና አርብን ልጹም ምን ችግር አለ? ከዛስ ምን ደግሞ ልብላ ሰኞ፣ ማክሰኞ፣ ሐሙስ፣ ቅዳሜ፣ እሁድን ልብላ የሚል የእሷ አብይ ጾም ሲሆን ደግሞ ልጹም በቃ ከሰኞ እስከ አርብ ልጹም፣ ቅዳሜና እሁድ ደግሞ ልብላ የሚል ይሄ አለ አይደል? ያስፈልጋል። በቃ ይሄ ስጋዊ አካልና መንፈሳዊ አካላችን ግዴታ ነው እንደዚህ መነጋገር አለባቸው ወይንም መከራከር አለባቸው። ካልተከራከሩ ስጋዊ አካል ብቻ የሚሰለጥን ከሆነ አደጋ ነው ማለት ነው። ወደ ሌላ ቦታ ነው ይዞን እየሄደ ያለው፣ ወደ ኃጢአት ነው ይዞን እየሄደ ያለው ማለት ነው። እሺ የጸሎት ህይወትን ያጠነክራል። ምን? ማማተብ ያለ ጸሎት አይቆምም። ለምሳሌ አሁን አንድ ሰው ሲያማትብ ምን እያለ ነው ማለት ነው? ወዴት እየሄደ ነው? ወደ ጸሎት ሲጸልይ ደግሞ ወደ ንስሐ ሲገባ ደግሞ ወደ ምን እየሄደ ነው? ወደ ቅዱስ ቁርባን ሲቀበል ደግሞ እንደዚህ እያለ ወደ ቅድስና ይሄዳል ማለት ነው። ቀስ ቀስ እያለ። ስለዚህ ቅድም ስንጀምር ምንድነው ብለናል? ማማተብ ምንድነው ብለናል? ይሄ በር ነው ብለናል። ስለዚህ በሩ ላይ መቆም ሳይሆን መግባት ያስፈልጋል። ገብተን ደግሞ መግባት ብቻ ሳይሆን ደግሞ መመላለስ፣ በዛ ውስጥ የሚያስፈልገውን ነገር ማድረግ፣ ለዛ ከበሩ በኋላ የሚያስፈልገውን ነገር በሙሉ ማድረግ መተግበር ያስፈልጋል ማለት ነው። እሺ ምን ይላል? አንደኛ ተሰሎንቄ ምዕራፍ 5 ቁጥር 17 ላይ ሳታቋርጡ ጸልዩ ይላል። ያሽቱና ሳናቋርጥ አንዳንድ ጊዜ መጸለይ ያስፈልጋል። ሳታቋርጡ ጸልዩ። ጸሎት የመንፈሳዊ እስትንፋስ ነው። በቃ የመንፈስ እስትንፋስ ነው። ማማተብ ጸሎትን ጥልቅ ያደርጓል። ያያችሁት ጸሎት የመንፈሳዊ እስትንፋስ ነው። ይሄ መንፈሳዊ አካላችን እስትንፋሱ ምንድነው ማለት? ጸሎት ነው። ምግቡ ምንድነው? ጾም ነው። በቃ ህይወቱ ሁሉ ነገሩ በቃ ንባብ፣ ቅድስና ነው። በቃ ይሄ መንፈሳዊ ሰውነታችን ማለት ነው። እና ማማተብ ደግሞ ይሄን ደግሞ ምን ያደርገዋል? ጥልቅ ያደርገዋል። ደግሞ ይሄ ጸሎትን ጥልቅ ያደርገዋል። በቃ ማማተብ ደግሞ በቃ በጣም በቃ ሰፋ አድርገን እናየዋለን ማለት ነው። ሰባተኛው ደግሞ ትህትናን ያመጣል። ምን? ማማተብ
ሰውን ትሁት ያደርገዋል። ምን ማማተብ ሰውን ምን ያደርገዋል? ትሁት ያደርገዋል። እሺ ራስን እንዲቆጣጠር ደግሞ ያስችለዋል ማማተብ ማለት ነው። የሚያማትብ ሰው ምን ያደርጋል ብለናል? ቅድም ይጾማል ብለናል። የሚያማትብ ሰው ወደ ቤተ ክርስቲያን ይሄዳል። የሚያማትብ ሰው ያስቀድሳል። የሚያማትብ ሰው ስጋው ደሙን ይቀበላል ብለናል። ይሄን ያልነው እንዳረሱ። ስለዚህ ምን ያደርገዋል ማለት ትሁት እንዲሆን ያደርገዋል፣ ወይንም ራሱን እንዲያውቅ ራሱን እንዲቆጣጠር ያስችለዋል። እግዚአብሔር ምን አለ? እግዚአብሔር ትዕቢተኞችን ይቃወማል፣ ትሁታንን ግን ጸጋን ይሰጣል አለ። እግዚአብሔር ትዕቢተኞችን በጣም ትዕቢተኛ የሆኑ ሰዎችን ምን ይላል? ይቃወማል። ከዛስ ይቃወማቸዋል ካለ በኋላ ትሁታንን ግን ጸጋን ይሰጣቸዋል። የመፈወስ ጸጋ ሊሆን ይችላል፣ የመወደድ ጸጋ ሊሆን፣ የመስበክ ጸጋ ሊሆን ይችላል። ሁሉን በቃ የሚፈልጉትን ጸጋ ይሰጣቸዋል ማለት ነው። በጸጋ ይጎበኛቸዋል። ይሄ የሚገኘው አንደኛ ጴጥሮስ ምዕራፍ 5 ቁጥር 5 ላይ ነው። እና ይሄ ጸጋ ይሰጣቸዋል። ትህትና የቅድስና መንገድ ነው። አያችሁ ስራ አንድ ሰው ሲያማትብ ትሁት ይሆናል። ትሁት ሲሆን ደግሞ ወደ ምን ይሄዳል ማለት ነው? ወደ ቅድስና ይሄዳል። ስለዚህ ቅድስናው ደግሞ የቅዱሳን መንገድ ደግሞ ምንድነው? ትህትና ነው። ይሄን መንገድ ያገኘዋል ማለት ነው። ስለዚህ ይሄን መንገድ እንድናገኘው እግዚአብሔር ይርዳን። እሺ 8ኛው ደግሞ ሰላምና ደስታን ያመጣል። ምን ማማተብ ሰላምንና ደስታን ያመጣል። ሰላምንና ደስታን ያመጣል። ኢየሱስ። ስለዚህ ዓለማዊ ደስታ ጊዜያዊ ነው። ይሄ ዓለም ላይ ያለው ደስታ በሙሉ ብር ብናገኝ፣ ፎቅ ብንሰራ፣ በቃ ሁሉን ነገር ብናደርግ ምንድነው? ይሄ ጊዜያዊ ደስታ ነው። ከዛስ መንፈሳዊ ሰላም ግን ዘላለማዊ ነው። ኢየሱስ። ይሄ በዓለም ላይ ሰላም ብስንሆን፣ በዓለም ላይ የሆነ ነገር ስናገኝ ያ ነገር ምን አይደለም ማለት ነው? ይሄ ጊዜያዊ ነው ዓለም ላይ ያለው ነገር። መንፈሳዊ ሲሆን ግን ዘላለማዊ ነው። ለምሳሌ አሁን እየጾምን ነው። ይሄ መንፈሳዊ እንትናችን ነው። ይሄ መንፈሳዊ ሰውነታችን፣ መንፈሳዊ አካላችን የሚጠፋ አይደለም፣ የሚሞት አይደለም፣ አብሮ የሚቀጥለው ዘላለማዊ የሚኖር ነው ማለት ነው። ስለዚህ ምን ሊደረግ ይገባል? መበረታታት። ይሄ ዓለማዊ የሚጠፋውን እዚሁ የሚቀረውን ነገር መቀነስ ያስፈልጋል። የሚቀጥለውን ነገር ግን ወይንም ወደፊት የሚያስፈልገን ነገር ግን ማድረግ አለብን ማለት ነው። ማስቀጠል፣ መጨመር፣ መደራረብ እዛ ላይ በቃ መንፈሳዊ ሰውነታችን ላይ ይሄ መንፈሳዊ ሰላም የሚባለውን መደራረብ በቃ ሁልጊዜ ማግኘት። ምን ያህል የእግዚአብሔር ሰላም ልባችሁን ይጠብቃል ይላል። የት ላይ? ወደ ፊልጵስዩስ ምዕራፍ 4 ቁጥር 7 ላይ ማለት ነው። የእግዚአብሔር ሰላም ልባችሁን ይጠብቃል። በቃ የሚገርም ቃል አለ። የእግዚአብሔር ሰላም ልባችንን ይጠብቅልናል። በቃ ይሄ ልባችን ይሄ ከንቱነት እንዳይሰማን። አንዳንድ ጊዜ እኮ ህይወት ከንቱ ይሆንብናል አይደል? ያ እንዳይሆን ምን ይላል ማለት ነው? እግዚአብሔር ይጠብቃል። በቃ ሰውነታችን ይሄ መንፈሳዊ ሰውነታችን በቃ ልባችን ይጠብቀዋል። ይሄ ልባችን በጣም በቃ በኃጢአት እንዳይወድቅ፣ ተስፋ እንዳይቆርጥ ብዙ ነገር ያደርጋል። እሺ 9ኛው ማማተብ ደግሞ ይሄ ውስጣዊ ሰውነትን ያመጣል ይባላል፣ ወይም ውስጣዊ ሰላምን ያመጣል፣ ያጠነክራል። 9ኛው ደግሞ ሰውን ለመንግስተ ሰማይ ያዘጋጃል። ሰውን ለመንግስተ ሰማይ ያዘጋጃል። ይሄ ምን ማለት ነው? የክርስቲያን መጨረሻው ወይም አላማው ከእግዚአብሔር ጋርማ ለዘላለም መኖር ነው። የክርስቲያን የመጨረሻው አላማው ወይም ትልቁ አላማው እግዚአብሔር ጋር ለዘላለም መኖር ነው። ማማተብ ደግሞ ወደዚህ መንገድ ይመራናል። ማማተብ ወደዚህ መንገድ ይመራል። ቅድም ያልነው ማለት ነው። ስናማትብ ምን እንላለን ብለናል? ቅድም እንጾማለን፣ ስናማትብ እንጸልያለን፣ ስናማትብ ንስሐ እንገባለን፣ ስናማትብ ስጋው ደግሞ እንቀበላለን፣ ስናማትብ ምን ነው ንጹሃን እንሆናለን። ንጹሃን ደግሞ እግዚአብሔርን ያዩታል። እግዚአብሔርን ደግሞ ስናይ ምን እንላለን? ለዘላለማዊ ደስታን ወይም ዘላለማዊ ሰላም እናገኛለን። ዘላለማዊ ሰላም እናገኘው ደግሞ ምን የማይጠፋ እግዚአብሔር ጋር መኖር የሚያስችል ነው ማለት ነው። ስለዚህ እንደዚህ ልናደርግ ይገባል። ይሄ በጣም ትልቅ ትምህርት ነው። መጽሐፍ ቅዱስ ጥቅስ ደግሞ ምን ይላል መሰላችሁ? ቅዱሳን ሁሉ እኔ ቅዱስ ነኝና ቅዱሳን ሁኑ እኔ
ቅዱስ ነኝና ይላል። አንደኛ ጴጥሮስ ምዕራፍ 1 ቁጥር 16 ላይ ማለት ነው። አንደኛ ጴጥሮስ ምዕራፍ 1 ቁጥር 16 ላይ እንደዚህ ሲል የክርስቶስን ወይንም ክርስቶስ ቅዱስ ነውና እኔም እናንተም ቅዱሳን ሁኑ ይላል። ክርስቶስ እኔም የምሰራውን ትሰራላችሁ ይላል። ስለዚህ አንድ ክርስቲያን ቅዱስ መሆን አለበት ማለት ነው። ምን ሲያርግ ሲያማትብ፣ ካማተበ በኋላ ወደ ጸሎት ይሄዳል። ከጸሎቱ በኋላ ንስሐ ይገባል። ንስሐ ከገባ በኋላ ስጋው ደሙን ይቀበላል። ከዛስ እንደዚህ ያለ ወደ ምን ይላል? ወደ ፍጽምና ይሄዳል ማለት ነው። ወይም ወደ ፍጽምና እንዲደርስ ያደርጓል። ይሄ ደግሞ ማለት ቅዱሳን ሁኑ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ የሚለውን ምን እያለ ነው ማለት ነው? እየተገበረ ነው ማለት ነው። ስለዚህ ይህንን ነገር መተግበር ያስፈልጋል። እንደ አንድ ክርስቲያን ማማተብ ዝም ብሎ አይደለም። ይሄ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ብለን የምናማትበው ዝም ብሎ አይደለም። ብዙ ተጋድሎ አለው ማለት ብዙ ነገር አለው። ወደ ብዙ ነገር የሚመራ ነው ላወቀው ሰው ማለት እና ለተጠቀመበት ሰው እና በተማርነው ቃል 30 60 100 ያማረ ፍሬ እንድናፈራ የለው እግዚአብሔር ፈቃድ ይሁንልን። እንግዲህ እናንተም ሰምታችሁ ከመጥፋት እኔም ተናግሬ ከመጥፋት ይጠብቀን እና ይሄ የተማራችሁት ነገር ደግሞ ተግባራዊ ለማድረግ ሞክሩት። በጣም በቃል አይደለ እኔም የተማርኩበትና ላስተምራችሁም የፈለኩት ያን ስለሆነ ነው እና ይሄን ይመስላል። አመሰግናለሁኝ። የቻላችሁትን ያክል ላይክ ሼር አድርጉት። አመሰግናለሁ።